ሀይሚ በኢንስታግራም ገጿ ላይ ወርቅ ይቆሻል እንጂ ግራሙ አይቀንስም፣ ሰው ይፈተናል እንጂ ወድቆ አይቀርም ብላለች። ትክክል ትክክል። የኛ አስተማሪ፣ የኛ ቲቸር፣ የፌመሶች ቲቸር፣ የቡታጅራ ሴቶች ቲቸር ናት ሀይሚቲ ማለት ነው። እሺ ማለት ነው። ሀይሚዬ ትለያለች። ባይዘዌ ይሄ ጥቅስ ለሁላችንም ይጠቅማል። እንግዲህ ያው ትዕግስት ማድረግ እንዳለብን ነው። የሆነ ነገር በወዲያውን ዲስካሬጅ ተስፋ መቁረጥ እንዳይለብን ነው። ሞርዛ ማለት ነው። ለምን ሰው ከምር ነው። እኔ ይሄን ጥቅስ ሳይ ልክ እንዳየሁት ቪዲዮ ሰርቻለሁ። ባይዘዌ በሌላው እንትን ብዙ ነገሮች ነው ትዝ ያለኝ። ለምን ትዕግስት ካረግን ድል እናገኛለን። ገባችሁ? ትዕግስት ሳያረጉ ብዙ ሰዎች ህይወታቸውን ማጥተዋል። እኔ ብዙ ምሳሌዎች አሉኝ ሪያሊቲው እና አንዳንዴ ወርቅ ይቆሻል እንጂ ግራሙ አይቀንስም። ሰው ይፈተናል እንጂ ወርቆ አይቀርም። በፍጹም ወርቆ አይቀርም ሪያሊቲው እና ብዙ ሰው እኔ እንጃ አብሶ ስደት ላይ ሲመጣ ብዙ መስዋዕቶች የከፈለ ሰውም አለ። ዛሬ ላይ ግን ያ ነገር ለብዙዎቹ ትምህርት ነው። ያው አንደርስታንድ ታደርጉኛላችሁ። ተስፋ ቆርጦ ብዙ ሰው ህይወቱ ያለፋል። እንደዚሁም ደግሞ ትዕግስት ኖሮት ሰበር ኖሮት ዛሬ ላይ ከፈተና በኋላ ድል ያገኘ። ገባችሁና ቶታሊ ሀይሚዬ ለብዙዎቻችን ይሄን ነገር ያስተላለፈችው እና ሰው ወርቆ አይቀርም፣ ዛሬ ቢቸግር ነገ ያገኛል እና ከምር ነው እና ብዙ ትዝታዎች መጥቶብኛል ማለት ነው። ሀይሚዬ ማይስዊት የምንወዳት ማለት ነው። እንግዲህ ወርቅ ይቆሻል እንጂ ግራሙ አይቀንስም፣ ሰው ይፈተናል እንጂ ወርቁ አይቀርም ብላለች። ሺዝ ስማርት፣ ጥቅሶቿ ሁሉ ስማርት ናት። እኔም ሀይሚዬ ነው ልጄ ልሞት ነው የአብርሽ እህት እና ውዶቼ ማለት ነው። ሀይሚዬ ምርጥ ሰው ናት። ብሩኬ የተግባር ሰው ጀግና፣ በአደባባይ እንደማንኛውም ቀለበት ሽማግሌ ብሎ ሆያ ሆዬ የማይል ጀግና። እንደዚህ አይነት ባል ይስጣችሁ። ጉሉ አሚን። እንዴ ከምር እኔ እናንተ ግን ምን ሆናችሁ ነው? አድንቁት እንጂ ብሩክን አስመሳይ ያልሆነ ወንድ ማለት ነው። እና እንዴ አንዳ ከፍጥር በኋላ እንግዲህ ድምጻችን ኦቨር ነው። ባይዘው በዚህ ቻናል ጠፍቻለሁ ወዶቼ። ከ9 ቀን ከ10 ቀን በላይ ጠፍቻለሁ። በሌላው ግን አለው እና ስትናፍቁ ይመጣውላችሁ ማለት ነው። የለውም ግን ያው ብዙ ጊዜ ስላልተለቀቀበት በዚህ አጋጣሚ ጀማሪዎች ቶሎ ቪዲዮ መልቀቅ ነው ያለባችሁ፣ ቻናላችሁ እንዲንቀሳቀስ። ይሄ አሁን 10 ቀን ስላልተለቀቀበት ሞቷል ማለት ነው። በዛ ደግሞ ሪፖርት ተደርጓል ከዚህ በፊት ታውቃላችሁ። እና ውዶቼ ለማንኛውም ሀይሚቲ ተናፍቃለች። በጉጉት ነው የምንጠብቃቸው የሚዲያ ጨረቃዎች ማለት ነው። የሀይሚዬ ወዳጆች ደግሞ አለ ያስደስታችሁ። በጣም ነው የምወዳቸው እነሱም ሪያሊቲውን ነው የምነግራችሁ ማለት ነው። እና ምክር ሲመከሩ በቃ ደስ የሚላቸው በቃ ያኔ እንግዲህ ያው ከጨረቃ ነው። ጨረቃ ቀል ነው እንዴ? ጨረቃ ድንብሎቃ